ስሜ አለሚርጋ ንጉስ እባላለሁ። የላይ አርማጭሆ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ ነኝ። ወረዳችን በማዕከላዊ ጎንደር ዞን ከሚገኙ ወረዳዎች አንዱ ሲሆን ላይ አርማጭሆ ወረዳ በስፋት በአትክልትና ፍራፍሬ ከሚታወቅባቸው ወረዳዎች አንዱ ነው። ወረዳችንም አረንጓዴ ወርቅ በመባል የሚታወቅ በጌሾ ምርት በስፋት ይታወቃል። ከዚህ በተጨማሪ ሌሎችንም አትክልትና ፍራፍሬዎች በስፋት የሚለሙበት ወረዳ ነው። ከዚህ ጋር በተያያዘ ወረዳችን አረንጓዴ ወርቅ ብለን የምንጠራውን ጌሾ በዚህ ዓመት ብቻ ወደ 900 ኩንታል የሚሆን ወደ እስራኤል ሀገር ኤክስፖርት ማድረግ የተቻለበት ሁኔታ ነው ያለ። ከዚህ ጋር በተያያዘ ሌሎችም የአትክልትና ፍራፍሬ ልማቶች ማንጎ፣ ፓፓያ፣ ሎሚና ብርቱካን ከወረዳችን የገበያ ፍጆታ አልፎ ሌሎች ወረዳዎችና እስከ አዲስ አበባ የገበያ ማዕከል ድረስ ማድረስ የቻለ በዚህም የአርሶ አደራችን ኢኮኖሚ ያደገበት ህይወቱን የቀየረበት ወደ ከተማ በመግባትም የተለያዩ የከተማ መኖሪያ ቤቶችን መግዛት የቻለና ልጆቹን በአግባቡ እያስተማረ ያለበት ሁኔታ ነው ያለ። አትክልትና ፍራፍሬን ወረዳችን ያለው መገለጫ ቢሆንም አርሶ አደሩ አትክልትና ፍራፍሬን በማልማት በቂ ገንዘብ እየያዘ ያለበት እና ሌሎችን ወጪዎችን እየሸፈነ ያለበት ሁኔታ ነው ያለ። ከዚህ ጋር በተጨማሪ ያው ቡናን በስፋት ከሚያመርቱ የዞናችን ወረዳዎች አንዱ ነው። የኛ ወረዳ ከሌሎች የዞን ወረዳዎች ለየት የሚያደርገው በጥራትና በስፋት በማምረትና ለዞኑ የቡና ዘር መገኛ ወይም ምንጭ በመሆን እያገለገለ ያለ ወረዳ ነው። በዚህ ዓመት ወረዳችን ወደ 1 ሚሊዮን የሚጠጋ የቡና ችግኝ በመንግስትና በግለሰብ ኢንተርፕራይዞች በማልማት ክልሉ ወረዳችን በክላስተር እንድታክል ተመርጧል። ወረዳችን በዚህም ወደ 100 ሄክታር የሚሆን ቡና በክላስተር ከማልማት ጋር በተያያዘ ወደ 250 ሺህ እና ከዛ በላይ የሚሆን ችግኝ የተከልነበት ሁኔታ ነው ያለ። ከዚህ ጋር በተያያዘ ያው እንደ ወረዳ እያጋጠመን ያለ ችግር በተለይ ሎሚ ላይ የገበያ ትስስር ችግር በጣም በስፋት እያጋጠመን ስለሆነ አርሶ አደሩም ያመረተውን የሎሚ ምርት የገበያ ትስስር ባለመኖሩ በገበያው ላይ ባመረተው ምርት ላይ ተጠቃሚ እየሆነ ስላልሆነ የሚመለከተው አካል የገበያ ትስስሩ ተሰርቶ አርሶ አደሩ እንዲጠቀም ቢደረግ የሚል ሀሳብ አለኝ። አመሰግናለሁ።